أحبابي أحبتي يا الله سبحانه جل وعلا فقاد كونا يزاري خطباتين የሚያጠነጥነው በሰላት ዙሪያ ነው። እንደምታውቁት ከረመዳን በኋላ የተወሰኑ ወንድሞቻችን በልንያውም አብዛኛው ማለት ይቻላል ሰዎች በሰላት ዙሪያ ላይ ይፈተናሉ። በረመዳን መስጂዶች ማለት ነው በሰጋጆች እንደማይጨናነቁት ከረመዳን በኋላ ግን ቀስ በቀስ እየጎደሉ ይታያሉ። በረመዳን ስንገዛ የነበረው አምላክ ከረመዳን ውጪ አምላክ ከመሆን የሚወገድ አይደለም። ነዓም አህባቢ በሰላታችን ዙሪያ አላህን ልንፈራ ይገባል። ሰላትን ተጠባብቀን በአግባቡ ማለት ነው ልንሰግድ ይገባል። ሰላትን ልንፈጽም ይገባል። በመተናነስ በእርጋታ ልባችንን ከአካላችን ጋር አጣምረን ሰላት ላይ ልንቆም ይገባል። ጀማዓ ሰላትን በአግባቡ ልንፈጽም ይገባል። ሰላት ማለት የዲኑ ምሰሶ ነች። በዱንያ ማለት ነው እድለኛ የምንሆንባት የሆነች ዒባዳ ነች። ሰላት በዱንያም በአኺራም ለሰው ልጆች ብርሃን ነች። የውመል ቂያማ ትልቅ ድል ባለኝ ብሎ አንድ አማኝ የሚጠብቀው ነገር ቢኖር ሰላትን ነው። አዎ በዱንያ ላይ እንኳን ለሚፈራረቅብን የተለያዩ ጭንቀቶች፣ ሐሳቦች ሰላት ማምለጫ መውጫ ቀዳዳችን ነች። አላህ ስብሓንሁ ጀለ ወዓላ በተከበረው ቃሉ ወስተዒኑ ቢሰብሪ ወሰላህ ታገዙ ይላል። በምን? በሰብርና በሰላት ታገዙ። የተለያዩ ፈተናዎችን ለመውጣት የምትችሉት በሰብርና በሰላት ነው ይላል አላህ። እንዲሁም በተጨማሪ አላህ ስብሓንሁ ጀለ ወዓላ ሰላት ትከለክላለች አለ። ከጸያፍ ስራና ከመጥፎ ስራ የሰው ልጅን ትከለክላለች፣ ታቅባለች። ታዲያ ከሰላት ከራቅን ምን እንደምንሆን ምን እንደሚጠብቀን መገመት አያዳግትም። ሰላት ከእስልምና ማዕዘናት ውስጥ ሁለተኛውን ደረጃ ትይዛለች። ሰላት ማለት ከጌታችን ጋር የምንገናኝበት ትልቁ መስመር ነው። አዎ ሰላት አማኝና ከሃዲ የሚለይበት የሆነ መለያ ነጥብ ነው። ታዲያ ሸይጣን ይህንን ስለሚረዳ ሙስሊሙን ማህበረሰብ በሰላት ዙሪያ ላይ ይፈትነዋል። በዚህ ረገድ ማለት ነው የሚቻለውን ነገር ያደርጋል፣ እነሱን ፈተና ውስጥ ለመጣል ማለት ነው። ከፊሉ ጋር ይመጣል፣ ከቻለ ሙሉ ለሙሉ ከሰላት ሊያቅበውና ሊያግደው ማለት ነው ጥረትን ያደርጋል። ይሄ ከተሳካለት እሰየው። ይሄ ግን ካልተሳካለት ደግሞ ይሸጋገራል። ወዴት? አዎ ብልጠትን ይጠቀማል። ሰላተል ጀማዓን እንዳይገኝ ማለት ሰላተል ጀማዓን እንዳይገኝ ጥረት ያደርጋል። ሙሉ ለሙሉ እንዲተው ካልቻለ ሰላተል ጀማዓን ደግሞ ያስተዋል። ከዛ ቀስ እያለ ደግሞ ሙሉ ለሙሉ ሊያስወጣው ይችላል። ይሄንን ደግሞ ካልቻለ ወቅቷን አሳልፎ እንዲሰግድ ማለት ነው ጥረት ያደርጋል። አዎ በዚህም የሚፈትነው አለ። ታያላችሁ፣ ትሰማላችሁ። ዙሁርን ዐስር ላይ አንጥቶ የሚሰግዳለ፣ ዐስርን ደግሞ መግሪብ ሲቃረብ የሚሰግዳለ፣ መግሪብን ደግሞ ዒሻ ሲቃረብ የሚሰግዳለ። በዚህ አይነት ደረጃ እርከን ላይ ደግሞ ጥረት ያደርጋል ሸይጣን የሰው ልጆችን ከሰላት ለማቀብ። ይሄን ካልቻለ ደግሞ በወቅቱም ይሰግዳል፣ በጀማዓም ይሰግዳል፣ ሰላትን ይጠባበቃል። ግን የሰላት ሹሩጦችን ጠብቆ እንዳይሰግድ፣ የሰላት አርካንን ጠብቆ እንዳይሰግድ፣ የሰላት ዋጅባትን ጠብቆ እንዳይሰግድ ደግሞ ጥረት ያደርጋል ማለት። አዎ ወላሂ ስንትና ስንት ወንድሞቻችንን እናያለን
የሰላት ሹሩጦችን የማያውቁ የሰላት አርካኖችን የማያውቁ የሰላት ዋጅባትን የማያውቁ ስንቶች አሉ። ይህ ያሳፍራል። አምላክ ፊት ቆሞ የሚሰግደውን ሰላት ሁኔታ አለማወቅ ያሳፍራል ማለት ነው። የሰላት አርካን ምንድነው? የሰላት ሹሩጥ ምንድነው? የሰላት ዋጅባት ምንድነው የሚለውን ዝቅና በርከክ ብለን ልንማር ይገባል። አለበለዚያ ሸይጣን እየተጫወተብን ነው። እቺን እንግዲህ የተሽመደመደች ሰላት ይዘን ለመሄድ አንችልም። ያ ከባዱ ቀን ነፃ የሚያወጣን ሰላት አይደለም። አዎ እናያለን በጣም ብዙ ወንድሞችን በተለይ ከረመዳን በኋላ ለሰላት ግድ የላቸውም ማለት ነው። ወደ መስጂድ ማለት ነው አስቦ ሲጓዙም አናይም። ግን በጆራቸው ይሰማሉ ሙአዚን ጥሪ ሲያደርግ ሐይ ዐለ ሶላህ ሐይ ዐለል ፈላህ ያለ ጥሪ ሲያደርግ ሙአዚንን ይሰማሉ። ግን በምላሳቸውም ባይናገሩም ተግባራቸው ምን የሚል ነው? እኛ ፈላህ አንፈልግም፣ ነፃ መውጣት አንፈልግም ብለው የሚመልሱ ነው የሚመስሉት። አህባቢ ከዚህ በላይ ክስረት ምን አለ? ከዚህ በላይ ማለት ነው ኪሳራ ምን አለ? ወደ ፈላህ የሰው ልጅ ሲጣራ ኋልዮሽ ከመሄድ የበለጠ ምንኛ ኪሳራ አለ? ነዓም ለተጣሪ ለሙአዚን መልስ ያልሰጠህ ወንድም ወይ፣ ሰላትን ለመፈጸም መስጊድ ላይ ያልተገኘ ወንድም ወይ፣ ወደ አላህ ቤት ወደ ሆነው መስጂድ ያልገሰገስክ ተጣሪው ሲጣራ እንደው ምናልባት የዱንያ ጥቅም አለና በልተፋጠን እዚህ ጋር ብር እየተከፋፈለ ነው በጣም የሚተረፍበት የሆነ ማለት ነው ከስባለ ተብሎ የምትጠራ እየገሰገስክ እንደምትሄድ ጥርጥር የለውም። የከበደ ቢከብድህ የተጫነ ቢጫንህ አዎ ሁሉንም ነገር ተቋቁመህ እዛ አካባቢ እንደምትገኝ ምንም ጥርጥር የለውም። ወይም ደግሞ አንድ ባለስልጣን ወይም የሀገር መንግስት ጥሪ ቢያደርግልና ወደኔ ብሎ ተሽቀዳድመህ ነው የምትሄደው። ለምን? የሱን ቅጣት ፈርተህ ተሸብረህ አዎ ወይም ደግሞ የሆነ ነገር ሊያደርግልኝ ነው የጠራኝ ብለህ ማለት ነው ከጅለህ እየገሰገስክ ትሄዳለህ። ታዲያ ያ አብደላህ የአላህ ስብሓንሁ ጀለ ወዓላ ተጣሪ ሙአዚን ና ወደ ፈላህ ብሎ ሲጠራህ መልስ የማሰጠው የማትሄደው ምን አስበህ ነው? ግን እኮ የአላህን ስብሓንሁ ወተዓላ ሪዝቅ እየበላህ ነው። የእሱን አየር እየተነፈስክ ነው። በሱ ኒዕማ ጸጋ ውስጥ እየተገላበጥክ ነው። ታዲያ ይሄንን ሁላ ውለታ ውሎልህ ለአላህ ስብሓንሁ ጀለ ወዓላ ይህንን ዘግናኝ መልስ መስጠት የእሱ ቤት ውስጥ አለመሰብሰብ አያሳፍርም ወይ? ከዚህ የበለጠ ኪሳራ አለ? በፍጹም። ስለዚህ ዛሬ ላይ ቆም ብለህ ራስን ተሳሰብ። ሂሳብ ፊት ቆሞ ከመተሳሰብ በፊት أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله الذي جعل الصلاة موقوتا على المؤمنين وأمر بإقامتها مع جماعة المسلمين. أحمده على نعمه وأشكره على منه وكرمه. أما بعد أيها المسلمون اتقوا الله تعالى في أمور دينكم عامة وفي صلاتكم خاصة، وهي أول ما يحاسب عنه العبد يوم القيامة. قال النبي صلى الله عليه وسلم: أول ما يحاسب عنه العبد يوم القيامة من عمله صلاته، فإن صلحت فقد أفلح وأنجح، وإن نقصت فقد خاب وخسر. رواه أبو داود والترمذي والنسائي.
وفي مسند الإمام أحمد من حديث عبد الله بن عمرو عن النبي صلى الله عليه وسلم أنه ذكر الصلاة يوما فقال: من حافظ عليها كانت له نورا وبرهانا ونجاة من النار يوم القيامة، ومن لم يحافظ عليها لم تكن له نورا ولا نجاة ولا برهانا. وكان يوم القيامة مع قارون وفرعون وهامان وأبي بن خلف. قال بعض العلماء: إنما حشر هؤلاء. قال بعض العلماء: إنما حشر مع هؤلاء لأنه اشتغل عن الصلاة بماله، أشبه قارون، أو بملكه أشبه فرعون، أو بوزارته أشبه هامان، أو بتجارته أشبه أبي بن خلف. تارك الصلاة عباد الله معرض عن الله، مهروم من التلذذ بمناجاة ربه. لا صلاة له تنهاه عن الفحشاء والمنكر، مهروم من وراثة الفردوس والتكريم في جنات النعيم مع الذين هم على صلواتهم يحافظون. يا من تدعى إلى المسجد فلا تجيب، ويطلب منك الحضور فتغيب، سوف تندم مع النادمين يوم يكشف عن ساق ويدعون إلى السجود فلا يستطيعون. خاشعة أبصارهم تضحكهم بالله وقد كانوا يدعون إلى السجود وهم سالمون. فانتبه لنفسك يا عبد الله، فانتبه لنفسك وتب إلى ربك وحافظ على الصلاة وهي نجاتك. نعم أحبابي أحبتي، بدين زور علي الله سبحانه جل وعلا لنفرا يقبل بتلي بصلاتاችን ጉዳይ ላይ በጣም ጥንቃቄ ልናደርግ ይገባል። ሰላት ማለት የሰው ልጅ መጀመሪያ የውመል ቂያማ አላህ ዘንድ የሚተሳሰብበት የሆነው ስራው። ነብዩ አለይሂ ሰላቱ ወሰላም በሐዲታቸው ምን ይላሉ? أول ما يحاسب عنه العبد يوم القيامة من عمله صلاة. የሰው ልጅ የውመል ቂያማ በቅድሚያ የሚተሳሰበው ስግደቱን ነው፣ ሰላቱን ነው። ሰላቱ ከተስተካከለችለት ፈላህ ወጣ፣ ነጃ ወጣ። ሰላቱ ግን ከጎደለች፣ ሰላቱ ካልተሟለች ፈቀድ ኻበ ወኸሲር፣ ያ ሰው ማለት ነው ከሰራሉ። ነብዩ አለይሂ ሰላቱ ወሰላም ጠፋ ከሰራሉ ሰላቱ ከተበላሸች። ይህንን አቡ ዳውድ፣ ትርሚዚ እና ነሳኢ ዘግቦታል። ኢማሙ አህመድ ደግሞ በሙስነዳቸው አብዱላህ ኢብኑ ዐምር በሚያስተላልፍ ሐዲስ ነብዩ አለይሂ ሰላቱ ወሰላም አንድ ጊዜ ሰላትን አወሱ ብለዋሉ። ሰላትን የተጠባበቀ ካነት ለሁ ኑረን፣ ሰላት ብርሃን ትሆንለታለች አሉ። በዱንያም በአኺራም ኑር ነች ሰላት። መጥፎ ነገር ውስጥ እንዳንገባ ብርሃን ትሆናለች። በየውመል ቂያማም በዛ ከባዱ ቀን ኑር ትሆናለች ማለት። የውመል ቂያማ ሰዎች ሲዳፉ እሱ በሰላቱ ምክንያት ማለት ነው እያቋረጠ ይሄዳል ማለት ነው። በዱንያም በአኺራም ኑር ነች ሰላት። የውመል ቂያማ ማስረጃ ትሆናለች ጌታው ፊት ሲቆም። ከእሳትም ማለት ነው ነጃ መውጫው ትሆናለች ሰላት። ሰላትን ግን ያልተጠባበቃሉ የአላህ መልእክተኛ ብርሃን የለውም የውመል ቂያማ፣ ነጃ መውጫም የለውም። ጌታው ፊትም ማለት ነው ማስረጃ የሚሆነው ስራ አይኖረውም ሰላቱ ከተበላሸ። እንደውም የውመል ቂያማ ሰላትን የተወሰው አሉ ከቃሩን ጋር የሚቀሰቀሰው አሉ
ተመልከቱ አላህን ያመፁ የሆኑ ከሃዲያኖች ናቸው እነዚያው ምን ዘርዝራቸው ከቃሩን ጋር ይቀሰቀሳሉ ነብዩ ሰለላሁ ዐለይሂ ወሰለም ከፊርዓውን ጋር ይቀሰቀሳሉ ከሃማን ጋር ይቀሰቀሳሉ ከኡበይ ኢብኑ ኸለፍ ጋር ይቀሰቀሳሉ እነዚህ ሁላ ምንድናቸው የአላህ ሱብሓነሁ ጀለ ወዐላ ጠላቶች የነበሩ ከሃዲያኖች ከነሱ ጋር ይቀሰቀሳሉ ይህንን ተንተርሰው ዑለማዎች ማለት ነው ሲያስቀምጡ ዝርዝሩን ሰውየው ከነዚህ ጋር የሚቀሰቀስበት ምክንያት ለምንድነው አሉ አው ምናልባት ከሰላት በገንዘቡና በንብረቱ ምክንያት ብሎ ለዱንያ እዚህም እዚያም እየተሯሯጠ ሰላትን የሚተው ከሆነ ከማን ጋር ይቀሰቀሳል ተባለ ከቃሩን ጋር ምክንያቱም ቃሩን ዱንያን ሀብቱን ተንተርሶ ማለት ነው ጌታውን ያመፀ ስለሆነ ወይም ደግሞ በስልጣኑ ምክንያት ሰላትን ትቶ ከሆነ እኔ መሪ ነኝ የበላይ ነኝ ብሎ ከሰላት የተዘናጋ ከሆነ ከማን ጋር ይቀሰቀሳል አሉ ከፊርዓውን ጋር ምክንያቱም ስልጣኑን ተንተርሶ ነበር ማን ጌታውን ያመፀው ፊርዓውን ከሱ ጋር ይቀሰቀሳል የተባለው ለዚህ ነው ይላል ወይም ደግሞ ከሃማን ጋር ይቀሰቀሳል የተባለበት ምክንያት ሃማን እንደምታውቁት ሚኒስቴር ነበር በማን ስር በፊርዓውን ስር እንዲሁም የተለያዩ ባለስልጣኖች ማለት ነው ሚኒስተር ሆነው የሚያገለግሉ በተለያየ ማለት ነው የስልጣን እርከን ላይ ያሉ ሰዎች ከሰላት የሚዘናጉ ከሆነ ከማን ጋር ከሃማን ጋር ይቀሰቀሳሉ አሉ ወይም ደግሞ ከኡበይ ኢብኑ ኸለፍ ጋር የሚቀሰቀሰው ኡበይ ኢብኑ ኸለፍ በሙሽሪክ አልዓረቦች ዘንድ የታወቀ ነጋዴና ሀብታም ነበር አው በመኑ በሀብቱ ምክንያት በንግዱ ምክንያት የሚዘናጋ ከሆነ ከነዚህ ጋር ምን ይላል ይቀሰቀሳል ማለት ነው ስለዚህ በተለያየ ዱንያ ምክንያት ሰላት ላይ የምንዘናጋ ሰዎች ከነዚህ ጋር እንዳንቀሰቀስ ልንፈራና ልንጠነቀቅ ይገባናል አላህ ተውፊቁን ይስጠን ሰላትን ማለት ነው አለመጠባበቅ ከባድ በላን ሰላትን መተው ማለት ነው ከአላህ ሱብሓነሁ ጀለ ወዐላ መዞር ነው ማፈንገጥ ነው አላህን ከማናገር አላህን በማናገር የሚገኘው ለዛ አለማግኘት ውስጥ ነው ሰውየው የገሰገሰ ያለው ምንኛ ያማረ የተዋበ ማናገር ነው ሰላት ውስጥ አላህን ቆመን መለመን ኢያከ ነዕቡዱ ወኢያከ ነስተዒን ስትል ጌታን እያናገርከው ነው አንተም ብቻ እንገዛለን በአንተ ብቻ እንታገዛለን እያልክ አላህን እያናገርክ ነው ሰውየው ሰላት ውስጥ ሲቆም አላህን እያናገረ ነው ሰውየው ሰላትን በመተው አላህን ከማናገር እየራቀ ነው ማለት ነው ይሄ ከባድ ማለት ነው በላእና ክስረት ነው ነዓም ሰላት በዚህ ብቻ የሚያበቃ አይደለም ሰላትን መስገድ ለዱንያም ቢሆን ጥቅም አለው ምክንያቱም ሰላትን ስንሰግድ ማለት ነው ከመጥፎ ስራ እንታቀባለን መጥፎ ነገር ላይ እንዳንሄድ ሰላት ምን ይላል ያስረናል ይገድበናል ሰውየው ከሰላት ተራቀ ሉገም የሌለው ሆኖ ይቀራል ማለት ነው ስለዚህ ማለት ነው ጥንቃቄ ልናደርግ ይገባል ሰላትን መተው ሌላኛው ማለት ነው ጀነተል ፊርደውስን ለመውረስ እድለኛ ከሚሆኑት አማኞች ጋር ከመቀላቀል የሚያቅበን ነው ምክንያቱም ሰላት ላይ የሚተባበቁ ሰዎች አላህ ሱብሓነሁ ወተዓላ በሱረቱል ሙእሚኑን ላይ قد أفلح المؤمنون الذين هم في صلاتهم خاشعون ብሏል ፈላ ወጥቷል ብሏል ከነሱ ጋር ከመሆን የሚያቅበን ነው ማለት ነው ስለዚህ ሰላት ላይ መጠንቀቅ አለብን ሰላታችንን መጠበቅ አለብን ወደ መስጂድ ማለት ነው ስትጠራ መልስ የማትሰጥ ወንድም ሆይ መስጂድና ስትባል የምትቀር ወንድም ሆይ ዛሬ ለምንም ባይመስልህም የውመል ቂያማ ጸጸት በማይጠቅምበት ቀን ትጸጸታለህ ምን ነው ሰግጄ በሆንኩኝ ምን ነው ከሰጋጆች ጋር ቆሜ በሆንኩኝ ብለህ ትጸጸታለህ ግን የተጸጸትከው ጸጸት በማይጠቅምበት ቀን ነው አላህ ሱብሓነሁ ጀለ ወዐላ በሱረቱል ቀለም ላይ ምን ይላል يوم يكشف عن ساق ويدعون إلى السجود فلا يستطيعون خاشعة أبصارهم ترحقهم ذلة وقد كانوا يدعون إلى السجود وهم سالمون بزا قبالو كان مالتنا بات بمجلتبت كان مالتنا
ለጌታችሁ ይኸው ጌታችሁ መጥቷል ለሱ ስጁድ አድርጉ ተብለው አማኞች ጥሪ ሲቀርብላቸው ፍጥረተ ዓለሙ ማለት ነው ጥሪ ሲቀርብለት ሁሉም ወደ ስጁድ ማለት ነው ምን ይላል ጌታቸውን ሲያዩ ምን ይላሉ ይወርዳሉ በዱንያ ላይ ግን የማይሰግዱ የነበሩ ሰዎች ሰላት ላይ የማይገኙ ሰዎች ልክ እንጨት እንደዋጠ ሰው ማለት ነው ተገትሮ ይቆማሉ ማለት ነው አይናቸው ፍጥጥ አዎ ይላል ይደነግጣሉ ይፈራሉ ምክንያቱም ዛሬ ዱንያ ላይ መስገድ ያልቻለ ማለት ነው ወገብ መስገድ ያለመደ ወገብ እንዴት ብሎ የውመል ቂያማ ማለት ነው ይወርዳል ያፍራሉ ይዋረዳሉ የሚገቡበትን ያጣሉ ማለት ነው አዎ ምክንያቱም በዱንያ ላይ ሰላም ሆነው ሳለ ስገዱ ሲባሉ አልሰገዱም የውመል ቂያማ ሰጋጆች ሲሰግዱ እነሱ ማለት ነው ግትር ብለው ሲቆሙ ውርደትን ይከናነባሉ ተቀፍድደው ደግሞ ወደ ጀሃነም ይባላሉ ይወሰዳሉ ስለዚህ ልትነቃ ይገባል ዛሬ ወንድሜ ወይ ሰላትን ተጠባበቅ እሷ የውመል ቂያማ ነጃ የምትወጣባት ትልቅ ኢባዳ ነች አላህ Subhanahu Wa Jalla Wa Ala በሰማነው የምንሰራ አድርገን على صلوا وسلموا على البشير النذير كما أمرنا بذلك ربنا الرحيم حيث قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك وعلى آله الطيبين الطاهرين وارض اللهم عن الخلفاء الأربعة وعن الصحابة أجمعين اللهم اجعلنا مقيم الصلاة ومن ذرياتنا اللهم اجعلنا مقيم الصلاة ومن ذرياتنا اللهم اجعلنا مقيم الصلاة ومن ذرياتنا اللهم اجعلنا في الصلاة خاشعين ويوم القيامة من الناجين ومن فتنة الدنيا سالمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان ربك رب العزة أما